ሰላም እንደምን አላችሁ ውድ የማራኪ ስፖርት ቤተሰቦች ዛሬ ወደ እናንተ ከሀገር ቤትና ከባህር ማዶ የተሰሙ ስፖርታዊ ዜናዎችን ላደርስ መጥቻለሁ አብራችሁኝ ቆዩ በዛሬ ቆይታዬ ከማሰማችሁ መረጃዎች መካከል በዋነኝነት የመቀሌ ሰባ እንደርታ ስራ አስኪያጅ ክለባቸው ከፕሪሚየር ሊግ እንዳልወረደና ቅሬታ እንዳላቸው መናገራቸውን የ2017 የኢትዮጵያ ፕሪሚየር ሊግ ትናንት በይፋ ሲጠናቀቅ ሻምፒዮኑ ኢትዮጵያ መድን ሱልሽረን 3-0 በመርታት ዋንጫውን ማንሳቱን ወደ ውጪ ደግሞ ሳልፍ ሮናልዶ በአልናስር ለመቆየት ፊርማው ማኖሩን መድፈኞቹ ኢዜን ኢላማ ማድረጋቸውና የዓለም የክለቦች ዋንጫ የጥሎ ማለፍ ጨዋታዎች መለየታቸውን እና ሌሎችንም በቆይታችን በሰፊ የምነግራችሁ ይሆናል። ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግና ይህ ቪዲዮ ለብዙዎች እንዲዳረስ ላይክ ማድረግ በተጨማሪ ደግሞ እስከ ቪዲዮ ፍጻሜ አብራችሁ መቆየት ብቻ ነው። በመጀመሪያም ከሀገር ቤት ከተገኙ መረጃዎች ሀብዬ ሲጀምር ሻምፒዮኑን አስቀድሞ የለየው የ2017 የኢትዮጵያ ፕሪሚየር ሊግ ተጠናቋል። በውድድር ዓመቱ የመጨረሻ ሳምንት ጨዋታዎች አወዛጋቢ የነበረውና ሻምፒዮኑ ኢትዮጵያ መድን መሆኑን አስቀድሞ የለየው የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ትናንት የሊጉ ሻምፒዮን ኢትዮጵያ መድን ከሊጉ መውረዱን ያረጋገጠውን ሱልሽረን 3-0 ባሸነፈበት ጨዋታ የውድድር ዓመቱ ፍጻሜውን አግኝቷል። የሊጉ ሻምፒዮን መሆኑን አስቀድሞ ያረጋገጠው ኢትዮጵያ መድን በ73 ነጥብ የውድድር ዓመቱን አጠናቋል። በውድድር ዓመቱ የመጨረሻ ሳምንታት ጨዋታዎች የመላቀቅ ነገር እንደነበረ ሲስተዋል ነበር። በዚህም በተለይም ደግሞ ሱልሽረ በድሬዳዋ 4-2 በተሸነፈበት ጨዋታ ሆን ተብሎ በዚህ ውጤት እንዲያልቅና ብዙዎች በጨዋታው ኮሬክት ስኮር በመወራረዳቸው የሚሊየን ብሮች ባለቤት እንዲሆኑ መደረጉ ለዚህ ዋና ማሳያ ነው። የውድድር ዓመቱ የሊጉ ተሰናባቾችን ስንመለከት መቀሌ ሰባ እንደርታ፣ ኢትዮ ኤሌክትሪክ፣ አዳማ ከተማ እና ወልዋሎ አዲግራት ወደ ከፍተኛው ሊግ የወረዱ ቡድኖች ሆነው ዓመቱ ተጠናቋል። የሻምፒዮናዎቹ ዋና አሰልጣኝ የሆኑት አሰልጣኝ ገብረመድህን አይሌ የኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ሲመረጡ አምበላቸው ሃይደር ሸረፋ የሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል። መቀሌ ሰባ እንደርታ ከፕሪሚየር ሊጉ አልወረደም ይላሉ የክለቡ ስራ አስኪያጅ። በኢትዮጵያ ፕሪሚየር ሊግ የተሳተፈው መቀሌ ሰባ እንደርታ ከፕሪሚየር ሊጉ እንዳልወረደ የክለቡ ስራ አስኪያጅ አቶ ሽፈራው ተክለሃይማኖት ተናገሩ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተገቢ ባልሆነ መንገድ ተጫዋቾች እንዳናሰልፍ አድርጎናል ያሉት ስራ አስኪያጁ የተፈጸመውን ነገር በተመለከተ ለእግር ኳስ ፌዴሬሽንና ለሊግ ካምፓኒው የቅሬታ ደብዳቤ ማስገባታቸውን ገልጸዋል። ጉዳዩ ወደ ፊፋ እንደሚወስዱት የገለጹት ስራ አስኪያጁ ጉዳዩ መፍትሄ እስኪያገኝ የኢትዮጵያ እግር ኳስ ፌዴሬሽንም ሆነ ሊግ ካምፓኒው የክለቦች ደረጃ እንዳያሳውቅ መጠየቃቸውም ተነግሯል። ወደ ባህር ማዶ መረጃዎች ሳልፍ በቀዳሚነት የማገኘው ብሪያን ምቤሞን ጉዳይ ነው። ብሪያን ምቤሞ በቀጣይ ሳምንት የቀይ ሰይጣናቱ ንብረት ይሆናል። ካሜራናዊ የብሬንትፎርድ አጥቂ ብሪያን ምቤሞ በቀጣይ ሳምንት ውስጥ የማንቸስተር ዩናይትድ ንብረት እንደሚሆን ተገልጿል። በሁለቱ ክለቦች መካከል ስምምነት ላይ የተደረሰ ሲሆን የሕክምና ምርመራውን በቀጣይ ሳምንት አድርጎ ምቤሞ የቀይ ሰይጣናቱ ተጫዋች በይፋ ይሆናል። ሮናልዶ በአልናስር የሚያቆየውን ፊርማ ፈርሟል። ፖርቱጋላዊ የ5 ጊዜ ባላንዶር አሸናፊ ክርስቲያኖ ሮናልዶ በይፋ ከአልናስር ጋር እስከ 2027 የሚያቆየውን አዲስ የ2 ዓመታት ኮንትራት ተፈራርሟል። ሮናልዶ ፊርማውን ለአልናስር ካኖረ በኋላ አዲስ ምዕራፍ ለመጀመር ተዘጋጅቻለሁ፣ ኑ አዲስ ታሪክ አብረን እንሰራ በማለት ተናግሯል። ሮናልዶ በአልናስር የፈረመው አዲስ ኮንትራት በአመት 400 ሚሊዮን ዩሮ፣ በወር 33.34 ሚሊዮን ዩሮ፣ በሳምንት 7.6 ሚሊዮን ዩሮ፣ በቀን 1.1 ሚሊዮን ዩሮ፣ በሰዓት ደግሞ 46300 ዩሮ፣ በደቂቃ 72 ዩሮና በሴኮንድ 13 ዩሮ የሚያስገኝነት መሆኑም ተገልጿል። ስኬሊ ኮንትራቱን አራዝሟል። የ18 ዓመቱ እንግሊዛዊ የክንፍ መስመር ተጫዋች ሉዊስ ስኬሊ በአርሰናል ቤት እስከ 2030 የሚያቆየውን የ5 ዓመት ኮንትራት በይፋ ተፈራርሟል። በአርሰናል ውሉን ያራዘመው ስኬሊ በቀጣይ በትልቅ ደረጃ ያሉ ዋንጫዎችን ማሸነፍ እንደሚፈልግ ተናግሯል። ስኬሊ በተጨማሪም በክለቡ አሻራን ማስቀመጥ ፈልጋለሁ ሲልም ተደምጧል። ማይልስ ሉዊስ ስኬሊ ይሄንን አዲስ ኮንትራት ከፈረመ በኋላ በዓለም ላይ ካሉት ወጣት ተጫዋቾች መካከል ከፍተኛ ተከፋይ ሆኗል። ተጫዋቹ በሪያል ማድሪድ ቢፈለግም ውድቅ በማድረግ ከአርሰናል ጋር የረጅም ጊዜ ኮንትራት ፈርሟል። መድፈኞቹ ኢዜን ኢላማ አድርገዋል። በአዲሱ ስፖርቲንግ ዳይሬክተራቸው አንድሬ ቤርታ መሪነት በዝውውር ገበያው አሪፍ እየተንቀሳቀሱ ያሉት አርሰናሎች የክሪስታል ፓላስ የክንፍ አጥቂ የሆነውን
ኢብሬች ኢዜን ለማስፈረም ራዳራቸው ውስጥ እንደከተቱት ጃኮብ ስቤን ገልጿል። ኢዜ የሮድሪጎ ዝውውር የማይሳካ ከሆነ የመድፈኞቹ ተመራጭ እንደሆነ የተገለጸ ሲሆን የሮድሪጎ የዝውውር ሂሳብ 90 ሚሊዮን ዩሮ ሲሆን በአንጻሩ የኢዜ የውል ማፍረሻ 68 ሚሊዮን ዩሮ ነው። እናም አርሰናል ኢዜን የሮድሪጎ ዝውውር ካልተሳካ እንደ አማራጭ ይዘውታል። ከዚሁ ከመድፈኞቹ ቤት ሳንወጣ አርሰናል ወጣት የማል ተከላካይ ለማስፈረም ተቃርቧል። አርሰናሎች የቫሌንሺያ ወጣት የማል ተከላካይ የሆነውን ክሪስቲያን ማዝጂሪን ለማስፈረም ከተጫዋቹ ጋር በግል ደረጃ ተስማምተዋል። እናም ዝውውሩ እውን ወደ መሆን ተቃርቧል። መድፈኞቹ የተጫዋቹን ዝውውር ከ17 ሚሊዮን ፓውንድ በታች በሆነ ሂሳብ ለመጨረስ እየሰሩም ይገኛል። አርሰናሎች ወጣት ተከላካዩን ለማስፈረም የፈለጉት የገብርኤል ማጋሌሽ እና ሳሊባን እንዲፎካከር እንዲሁም ደግሞ ክፍተታቸውን እንዲሞላ መሆኑ ተገልጿል። ቼልሲ የቴር ስቴገን ፈላጊ ሆኖ ብቅ ብሏል። የምዕራብ ለንደን ክለብ የሆነው ቼልሲ ጀርመናዊውን የባርሴሎና ግብ ጠባቂ ማርክ አንድሬ ቴር ስቴገንን ለማስፈረም እንቅስቃሴ ጀምረዋል። ሰማያዊዎቹ ቴር ስቴገንን ለማስፈረም ያሰቡት የግብ ጠባቂ ስፍራቸውን ለማጠናከር መሆኑ ተገልጿል። በተጨማሪም የፈረንሳዩ ክለብ ሞናኮ የ33 ዓመቱ ጀርመናዊ ግብ ጠባቂ ፈላጊ ናቸው። ሞናኮ የፖል ፖግባን እና አንሱ ፋቲን ዝውውር ለማጠናቀቅ ተቃርቧል። የፈረንሳይ ክለብ የሆነው ሞናኮ ለ2 ዓመታት በእገዳ ከእግር ኳስ ተገሎ የነበረውን ፈረንሳዊ አማካኝ ፖል ፖግባን እና የባርሴሎና ንብረት የሆነውን አንሱ ፋቲን ለማስፈረም የሚያደርገውን ዝውውር ለመፈጸም ተቃርቧል። ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ሁለቱም በአሁን ሰዓት ላይ በፈረንሳይ ሞናኮ ይገኛሉ የሕክምና ምርመራቸውን ለማድረግ ማለት ነው። እናም በትንሽ ጊዜያት ዝውውሩ ይፋ እንደሚደረግ አያይዞ ገልጾታል። አትሌቲኮ ማድሪድ ተጫዋች ለማስፈረም ተስማማ። በአሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ ጣሊያናዊውን የአትላንታ የግራ መስመር ተከላካይ ማቴዎ ሪጌርን ለማስፈረም ሙሉ ለሙሉ ከስምምነት መድረሱን ፋብሪዚዮ ሮማኖ አስታውቋል። አትሌቲኮ ማድሪዶች ለተጫዋቹ ዝውውር 20 ሚሊዮን ዩሮ ከተጨማሪ ክፍያ ጋር ለመክፈል ከስምምነት የደረሱት ሲሆን የሕክምና ምርመራውን በቅርቡ ያደርጋል። መሐመድ ኩዱስ የሳውዲዎችን ጥያቄ ውድቅ አድርጓል። ጋናዊ የዌስትሃም ተጫዋች መሐመድ ኩዱስ ከሳውዲ አረቢያ ክለቦች የቀረበለትን የናስፈረመ ጥያቄዎች ውድቅ ማድረጉ ተገልጿል። መሐመድ ኩዱስ በአውሮፓ ሊጎች መቆየት ይፈልጋል። ምክንያቱም አውሮፓ ቻምፒየንስ ሊግ መጫወት ስለሚፈልግ በርካታ የእንግሊዝ ክለቦችም የጋናዊው ፈላጊ ሆነዋል። ዩቬንቱስ ሳንቾን ለማስፈረም መቃረቡ ተገለጸ። የጣሊያኑ ክለብ የሆነው ዩቬንቱስ እንግሊዛዊውን አጥቂ ጄደን ሳንቾን ለማስፈረም መቃረቡ ተገልጿል። አሮጊቶቹ ከተጫዋቹ ጋር በ5.5 ሚሊዮን ዩሮና ተጨማሪ ክፍያ ለመክፈልና ለተጫዋቹ ክለብ ማንቸስተር ዩናይትድ 25 ሚሊዮን ዩሮ የዝውውር ሂሳብ ለመክፈል በድርድር ላይ ናቸው። የኢብራሂማ ኮናቴ ውሳኔ። የሊቨርፑል የማል ተከላካይ የሆነው ኢብራሂማ ኮናቴ በሚቀጥለው ዓመት ኮንትራቱ የሚጠናቀቅ ሲሆን በነፃ የዝውውር ወደ ሌላ ክለብ ማምራት እንደሚፈልግና በክለቡ መቆየት እንደማይፈልግ ውሳኔውን አሳውቋል። አሁን ደግሞ ከዝውውር መረጃዎች ስንወጣ በቅድሚያ የምናገኘው በአሜሪካ እየተካሄደ ያለው የ2025 የዓለም የክለቦች ዋንጫ ነው። በአብዛኞቹ ዘንድ ዋጋ ቢስ ነው ይቁም እየተባለ የሚገኘው በአዲስ ፎርማት የመጣው የዓለም ክለቦች ዋንጫ ትናንት ምሽትና ዛሬ አነጋግ ላይ በተደረጉ ጨዋታዎች የምድብ ጨዋታዎችን አጠናቆ ወደ ጥሎ ማለፍ ጨዋታዎች አምርቷል። ትናንት ምሽት በተደረጉ ጨዋታዎች በምድብ 7 የሚገኙት ዩቬንቱስ ከማንቸስተር ሲቲ ያደረጉት ጨዋታ በማንቸስተር ሲቲ የ5-2 አሸናፊነት ሲጠናቀቅ ሁለቱም ተያይዘው ወደ ቀጣዩ ዙር ማለፍ ችለዋል። በዚሁ ምድብ የሚገኙት አላይን እና ዋይዳድ ካዛብላንካ ያደረጉት ጨዋታ በአላይን 2-1 አሸናፊነት ቢጠናቀቅም ሁለቱም ያላቸው ነጥብ አነስተኛ ስለሆነ ከምድቡ ተሰናብተዋል። በምሽቱ ጨዋታ ለማንቸስተር ሲቲ 2 ግቦችን ያስቆጠረው ኖራዊው አጥቂ ሄርሊንግ ብራውት ሃላንድ ገና በ24 ዓመቱ 300 ግቦች ላይ መድረስ ችሏል። ሌሊት 10 ሰዓት በተደረጉ ጨዋታዎች ደግሞ ሪያል ማድሪድ ሳልዝበርግን 3-0 ሲረታ የሳውዲ አረቢያው ክለብ አልአይን የሜክሲኮን ፓቹካን 2-0 በመርታት ከማድሪድ ጋር ተያይዞ ጥሎ ማለፉን
ሲቀላቀል ሳልዝበርግና የሜክሲኮ ቡድን ፓቹካ የምድቡ ተሰናባች ሆነዋል። ከነዚህ ጨዋታዎች በኋላ በጥሎ ማለፉ ዩቬንቱስ ከሪያል ማድሪድ ጋር ሲገናኝ የሳውዲ አረቢያው አል ሂላል የፔፕ ጋርዲዮላው ማንቸስተር ሲቲን በጥሎ ማለፉ የሚገጥም ይሆናል። የዓለም የክለቦች ዋንጫ የ16ቱ ጥሎ ማለፍ ጨዋታዎች ምን ይመስላሉ የሚለውን ስንመለከት የጥሎ ማለፍ ጨዋታዎቹ የሚጀምሩት ነገ ቅዳሜ ሁለቱ የብራዚል ቡድኖች ፓልሜራስ እና ቦታፎጎ በሚያደርጉት ጨዋታ ሲሆን እሁድ ፓሪስ ሴን ዠርሜን ከሊዮኔል አንድሬስ ሜሲ ቡድን ኢንተር ሚያሚ ጋር የሚያደርጉት ጨዋታ ትኩረትን ስቧል። ቤኔፊካ ከቼልሲ፣ ፍላሚንጎ ከባየር ሙኒክ፣ ኢንተር ሚላን ከፍሎሜንሴ፣ ቦሩሲያ ዶርትመንድ ከሞንቴሪ፣ ዩቬንቱስ ከሪያል ማድሪድ እና አል አህሊ ከማንቸስተር ሲቲ ሌሎቹ የጥሎ ማለፍ ጨዋታዎች ናቸው። ከዓለም ክለቦች ዋንጫ መረጃዎች ስንወጣ ከአርጀንቲና የተሰማ አንድ አሳዛኝ መረጃን እናገኛለን። በሀገረ አርጀንቲና ካሚሎ ኖየን የተባለ የ18 ዓመት እግር ኳስ ተጫዋች የጉልበት ጉዳት ገጥሞት በተደረገለት የጉልበት ቀዶ ጥገና በአሳዛኝ ሁኔታ ከዚህ ዓለም በሞት ተለይቷል። የአማካኝ ስፍራ ተጫዋች የነበረው አርጀንቲናዊው በቡዌኖስ አይረስ ለሚገኘው የአርጀንቲና ሁለተኛ ዲቪዚዮን ሳንቴልሞ ይጫወት ነበር። ወደ መጨረሻው መረጃ ሳልፍ የማገኘው ላሚን ያማል ቀጣይ የባርሴሎና 10 ቁጥር ማሊያ ሊሰጠው ነው። በለጋ ዕድሜው ዓለምን እያስደመመ ያለው ስፓናርዳዊ ተጫዋች ላሚን ያማል በቀጣይ የውድድር ዘመን በባርሴሎና ቤት የ10 ቁጥር ማሊያን እንደሚለብስ ክለቡ ወስኗል። ይህን የማሊያ ቁጥር በባርሳ በሊዮኔል አንድሬስ ሜሲ ሲሆን የምናስታውሰው ሜሲ ከክለቡ ከወጣ በኋላ ለአንሶ ፋቲ ተሰጥቶ የነበረ ቢሆንም አሁን ላይ አንሶ ፋቲ ባርሴሎና ለቆ ሞናኮ ሊቀላቀል ስለሆነ ያማል የቁጥሩ ባለቤት እንዲሆን ተወስኗል። እንግዲህ ውድ አድማጮቻችን ለዛሬ ለቀን 19 10ኛ ወር 2017 ዓ.ም ያስኩላችሁ መረጃዎች ይሄንን ይመስሉ ነበር።